ሰላም የተወደዳችሁ ባለ 3 መኝታ 120 ካሬ ሶስተኛ ወለል ላይ ጽድትና ልቅም ብሎ የተሰራ ለሽያጭ ወጣ ቤት ነው ይላችሁ የመጣው። ይህ ቤት እንደምታዩት 120 ካሬ ሶስተኛ ወለል ሲሆን ጽድት ልቅም ብሎ የተሰራ 7 ሚሊዮን ይባላል። ቀሪዳ 500 ሺህ ብር አለበት። እስከደው 7.5 ነው የሚባለው። ደውን ይዝጋልን ካላችሁ በ7.5 መዝጋት ዘግቶ ዲጂታል አድርጎ ያመጣላችኋል። ደውን አንፈልግም ካላችሁ በ7 ሚሊዮን መግዛት ትችላላችሁ። ሳሎኑ እንደምታዩት እዚህ ጋር ሶፋ ዙሪያውን ይዟል። ወደዚህ ስመጣ ደግሞ የምግብ ጠረጴዛ ለብቻው እዚህ ጋር የያዘ ሰፋ ያለ ሳሎን ያለው ጥድት ብሎ የተሰራ። አሁን ወደ ማስተር ቤድሩሙ ገብቼ ማስተር ቤድሩሙን የማሳያችሁ ይሆናል። ከኔ ጋር ሆናችሁ ቪዲዮን ተከታተሉ። በሮቹ ኳሊቲያቸውን ጠብቆ የተሰሩ ቤቶች እንደምታያቸው በሮች ቆንጆ ነው በር የተገጠመለት። ካቢኔት የራሱ ያለው ቁም ሳጥን መኝታ ቤቶች እንደምታዩት ሰፋ ያለ እዚህ ጋር ሜትር ከ50 አልጋ ይዞ ቁም ሳጥን የራሱ የተገጠመለት። እዚህ ጋር ስንመጣ ሁለተኛውን መኝታ ቤት እናገኛለን። ሁለተኛው መኝታ ቤትም እንደምታዩት ሰፋ ያለ ጽድት ብሎ የተሰራ ነው። ከዚህ በመቀጠል ወደ ሻወር ሽንት ቤቱ ይዣችሁ ገባለሁ። ሻወር ሽንት ቤቱም ሰፋ ያለ ሻወር ሽንት ቤት ያለው የልብስ ማጠቢያ ላውንደሪ ይዞ ሰፋ ያለ ሽንት ቤት ያለው። ከዚህ በመቀጠል ወደ ሶስተኛው መኝታ ቤት ስመጣ ሶስተኛው መኝታ ቤት እነሱ እንደ ስቶር ነው የተጠቀሙት። ይኸው ሰፋ ያለ ነው እንደምታዩት። ከዚህ በመቀጠል ኪችኑን የማሳያችሁ ይሆናል። ኪችኑ ጋር ስንመጣ ሰፋ ያለ ኪችን ቆንጆ ኪችን ካቢኔት የተገጠመለት ስታንዳርዱን ጠብቆ የተሰራ ካቢኔት የተገጠመለት። በዚህ በኩል ደግሞ ለብቻው እንደ ስቶር ማስቀመጫ የምትፈልጉትን እቃ የምታስቀምጡበት የራሱ ስቶር ያለው ኪችኑ ጎን ላይ ቆንጆ ሆኖ የተሰራ። ይህ ቤት የሚገኘው የት ነው ካላችሁ ኮየ ፈጨ ፕሮጀክት 17 ሲሆን ሶስተኛ ወለል ላይ 120 ካሬ በ7 ሚሊዮን ብያችኋለሁ። ቀሪዳ 500 አለበት። እስከዳው 7.5 መግዛት ትችላላችሁ። ቤት መግዛት የምትፈልጉ በ0930 22 22 93 ብትደውሉ ታገኙናላችሁ። ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁ እንዳትረሱ። እናመሰግናለን።